የመሰሉትን ቀልዶች እያፈለቁ ሀገር ያሸነፉት አባ ገብረሐናን ለማዋረድ የንጉሳውያኑ ቤተሰቦችና መኳንንቱ አንድ ተንኮል ፈጠሩ። አባ ገብረሐና ግብር ቀርበው እንደተቀመጡም እንደ ልባቸው መብላት መጠጣት እንደሚችሉ ሆኖም ወደ ውጪ መውጣት እንደማይፈቀድላቸው ይነግሯቸዋል። የሚቀርብላቸው ምግብ ጨውና ቅመም የበዛበት ኑሮ በላዩ ቢጠጡ ሽንታቸው መጣ። ጨነቃቸው፣ ጠበባቸው። ዳሩ ግን ጥቂት ካሰቡ በኋላ እቴጌይቱን ምንትዋብ ጠርተው እባክዎን በቁጥር ተጣልተናልና ይዳኙን፣ 500 እና 500 ብር ስንት ነው ቢሏቸው ሺናዋ በማለት መለሱላቸው። ይሄኔ እግዚአብሔር ይስጥልኝ እመቤቴ፣ እርሶ ካዘዙኝማ ማለፊያ ነው ብለው እየሳቁ ወደ መጸዳጃ ቤት ሄዱ።